72ኛው የቦረና ገዳ የባሊ የርክክብ ስነ ስርዓት ከነገ ጀምሮ ለተከታታይ 5 ቀናት እንደሚካሄድ ተነገረም። ጥንታዊው የቦረና የባሊ የርክክብ ስነ ስርዓት በነገው ዕለት የሚጀምር ሲሆን ይህም 72ኛው የርክክብ ስነ ስርዓት እንደሆነ ነው የተገለጸው። የርክክብ ስነ ስርዓቱ ጋር ተያይዞ የካቲት 29 ቀን 2017 ዓመተ ምህረትም የፓናል ውይይት ይካሄዳል። የፓናል ውይይቱ ላይም የቡሌ ሆራ ዩኒቨርሲቲ ምሁራንና የተለያዩ እንግዶች፣ አባገዳዎች፣ የሃይማኖት አባቶችና ሀደስንቂዎችም የሚገኙ መሆኑን የተገለጸው። የባሊ የርክክብ ስነ ስርዓት የካቲት 30 ቀን 2017 ዓመተ ምህረት በኦርዳ ጂላ በዳሳ ይከናወናል። የሳውዲ ድንበር ጠባቂዎች በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞችን በመግደል ተከሰሱ። ሳውዲ አረቢያ ድንበር ጠባቂዎች እንደ አውሮፓውያን አቆጣጠር ከ2019 እስከ 2024 ዓ.ም ባለው ጊዜ ውስጥ ከየመን ድንበር ለመሻገር የሞከሩ በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞችን መግደላቸውን ዘጋርዲያን ያሰባሰባቸው ምስክሮችና ከሂውማን ራይትስ ዎች ግኝቶች አመላከቱ። በርካታ ስደተኞች በመሳሪያ በተተኮሰባቸው ጥይትና በፈንጂዎች ሲገደሉ፣ ሌሎች በርካታ ሴቶች ደግሞ ጾታዊ ጥቃትና አካላዊ ጥቃት እንደተፈጸመባቸው የዓይን እማኞች ተናግረዋል። በ2022 የስደት ጉዞ ለማድረግ ሞክረው አንድ ኢትዮጵያዊ ከጎኑ 3 ሰዎች ሲሞቱ መመልከቱን ዘጋርዲያን ተናግሯል። አንድ እግሬ በሳውዲ አረቢያ ጥይት ተጎድቷል ያለውም ግለሰቡም በዙሪያዬ የተጎዱና የሞቱ ሰዎችም ነበሩ ይላል። ሌላኛው ስደተኛ ደግሞ በጥር 2023 ድንበር ላይ ወደ አፈርነት እየተቀየሩ እያሉ አስክሬኖች ማየቱን ገልጾ አንዳንዶች በእንስሳት መበላታቸውንም ይገልጻል። ሂውማን ራይትስ ዎች ነሐሴ 2023 ባወጣው ሪፖርት ከመጋቢት 2022 እስከ ሰኔ 2023 ባለው ጊዜ ውስጥ የሳውዲ ኃይሎች በመቶዎች የሚቆጠሩ ኢትዮጵያውያን ስደተኞችንና ጥገኝነት ጠያቂዎችንም ገድለዋል ብለዋል። ድርጅቱ ግድያዎቹን በሰው ልጆች ላይ የሚፈጸም ወንጀል ነው ሲልም ገልጿል። በሳውዲ አረቢያ 750 ሺህ ኢትዮጵያውያን የሚገኙ ሲሆን በቅርብ ዓመታት ውስጥ ህጋዊ ሰነድ የሌላቸው ስደተኞችን ለማሰርና ለማባረር የተጠናከረ የጸጥታ ዘመቻ እያከናወነች ትገኛለች። ይህ አደገኛ ጉዞን ለሚሞክሩ አብዛኛው ኢትዮጵያውያን ስደተኞች በኢትዮጵያ ያለውን ድህነት፣ ግጭትና ከአየር ንብረት ለውጥ ጋር የተያያዙ ቀውሶችን ለመሸሽ ነው። የተባበሩት መንግስታት ድርጅትም በ2023 እና በ2022 በዚህ መንገድ የሚሰደዱ ኢትዮጵያውያን ቁጥር በ23 በመቶ በመጨመር 96670 መድረሱን በሪፖርቱ አመላክቷል። ከ50 ሚሊዮን ብር በላይ የሚገመት የንብረት ስርቆትና ውድመት እንደተፈጸመበት የኢትዮጵያ ኤሌክትሪክ አገልግሎት አስታወቀም። በ22 የተቋማቱ አመራር ሰራተኞች ላይም እርምጃ መውሰዱን ገልጿል። በበጀት ዓመቱ ባለፉት 7 ወራት 50 ሚሊዮን 222 ሺህ ብር የሚገመት ንብረት ስርቆትና ውድመት እንደተፈጸመበት የኢትዮጵያ ኤሌክትሪክ አገልግሎት አስታውቋል። የኢትዮጵያ ኤሌክትሪክ አገልግሎት እንዳስታወቀው ዛሬ በወጣው መግለጫ የተፈጸመው ስርቆትና ውድመት የኃይል ስርቆት፣ የትራንስፎርመር ስርቆት፣ የኤሌክትሪክ መስመር ጉዳት፣ የመሰረተ ልማት ስርቆትና የተቋሙ ሰራተኞችና እንዳይሰሩ ማከናወን፣ የኬብል ስርቆትና ሌሎችንም የሚያጠቃልል መሆኑን ገልጿል። በ7 ወራት ውስጥ ብቻ 163 የኃይልና መሰረተ ልማት ስርቆት ወንጀል መፈጸሙን የገለጸው ተቋሙም በዚህም መካከል 111 ወንጀል ጉዳይ ውሳኔ ማግኘትንም አስታውቋል። በዚህም 13 ተከሳሾች ከ2 ወር ቀላል እስከ 10 ዓመት ጽኑ እስራትና እስከ 50 ሺህ ብር የገንዘብ መቀጮ መቀጣታቸውን አክሎ ገልጿል። ባለፈው ሳምንት ከመተሐራ እስከ ባቡር ትራክሽን ጣቢያ አንድ ድረስ ከ80 ኪሎ ሜትር የኮንዳክተር ሽቦ ገመድ እና 25.7 ኪሎ ሜትር የኦፕቲካል ፋይበር መስመር በ10 ቀናት ውስጥ መዘረፉን ለተቋሙ ማስታወቁ መዘገባችን ይታወሳል። ይህ በእንዲህ እንዳለም ከደንበኞች የቀረቡ የብልሹ አሰራር ሙስና ጥቆማዎችን መሰረት በማድረግ በ22 አመራር ሰራተኞች ላይ አስተዳደር እርምጃ መውሰዱን የኢትዮጵያ ኤሌክትሪክ አገልግሎት በመግለጫው አስታውቋል። የፑንትላንድ ኃይሎች በተራራዎች አካባቢ የሚገኘውን የአይስላንድ ዋና ማዘዣ መቆጣጠራቸው ተነገረም። የፑንትላንድ የጸጥታ ኃይሎች በሶማሊያ የአይኤስኤስ አጋር የሆኑ ታጣቂዎች ቁልፍ ሰፈር ብለው የገለጹትን ተቆጣጥረዋል ሲልም የጸረ ሽብር ማዕከል መግለጫውን ያስታወቀው። ማዕከሉ ክንዋኔውን ቡድኑ በክልሉ ውስጥ የሚገኙ ያለውን ህልውና ለማዳከም የሚያደርገውንም ሰፊ ጥረት አካል ነው ብለዋል። ለ3 ወራት ያህል የፑንትላንድ ጦር አካባቢ ባለስልጣናት ነፃ የሆነ ዘመቻን ሲያካሂዱ ቆይተዋል። በዚህም ጊዜ የፑንትላንድ ኃይሎች ከአሜሪካ የአፍሪካ እዝ እና ከተባበሩት አረብ ኤሚሬትስ ውስን የአየር ድብደባ ድጋፍ አግኝቷል።
ውድ ተመልካቾቻችን በዕለታዊው የዛሬ ውሎ ፕሮግራማችን ይዘንላችሁ የቀረብናቸው ዋና ዋና መረጃዎች እነዚህ ነበሩ። ከፕሮግራም ጋር አብሬያችሁ ቆይታ ያደረኩት እኔ አብዲስ አደፋር ነበርኩ። ከሌሎች የኬሎ ሚዲያ ፕሮግራሞች ጋር መልካም ቆይታ።